ሰላም ጤና ይስጥልኝ። ዛሬ ዳርፉር ስለሚባሉ ሰዎች ላወራችሁ ነው የመጣሁት። እስቲ ከዚህ ቀጥሎ ያለውን ቪዲዮ ተመልክተን እንመለስ። በዚህ ቪዲዮ ላይ እንደተመለከታችሁት በምግብ ቤት፣ በመጠጥ ቤት እንዲሁም ደግሞ አገልግሎት ሰጪ ተቋማቶች ውስጥ ምንም ገንዘብ እንደሌላቸው እያወቁ ገብተው ተጠቅመው የሚሄዱ ያሉ ሰዎች መሆኑን የሚያሳይ ነው። እነዚህ ሰዎች ዳርፉር ብለን የምንጠራቸው አይነት ሰዎች ናቸው። ዳርፉር የተባሉበት ምክንያት ዳር ላይ ቁጭ በማለት የሚፈለጉትን ነገር ከተጠቀሙ በኋላ እዛ ጋር ያለውን ሰው አለመኖር ዌይተሩ ሊሆን ይችላል ወይ ደግሞ የቤቱን ባለቤት ሊሆን ይችላል የእሱን አለመኖር ካረጋገጡ በኋላ ፉር ብለው የሚሄዱ አይነት ሰዎች ናቸው። እነዚህ ሰዎች በወንጀለኛ መቅጫ ሕግ ቁጥር 859 ላይ ወስላቶች ተብለው የተቀመጡ ሰዎች ናቸው። በተለመደው አሰራር እኛም በምናውቀው በምንሰማው እነዚህ የሆቴል ባለቤቶች፣ የመጠጥ ቤት ባለቤቶች እነዚህን ሰዎች ሲይዟቸው እቃ አሳጥበው የተለያዩ ስራዎችን አሰርተው በቅጣት መልክ የሚልኳቸው መሆኑን እናውቃለን። ነገር ግን በወንጀለኛ መቅጫ ሕግ 859 ላይ በግልጽ እንደተደነገገው ምንም አይነት ገንዘብ ሳይኖራቸው በሆቴል ቤት፣ በመጠጥ ቤት፣ ሌሎች አገልግሎት ሰጪ ተቋማት ላይ ገብተው አገልግሎት የሚያገኙ ሰዎችን በማረፊያ ቤት እንዲሁም በመቀጮ በአንድ ወር ማረፊያ ቤት እንዲሁም በመቀጮ የሚቀጡ መሆኑን ሕጉ ደንግጎ እናገኘዋለን። ቅጣታቸውም ይኸው ነው። ጠበቃና የህግ አማካሪ ቃል እግዚአብሔር ጎሳዬ ነኝ። እንደዚህ አይነት መሰል የሆኑ መረጃዎችን ለማግኘት ላይክ ያድርጉ፣ ፎሎ እንዲሁም ደግሞ ለሌሎች ተደራሽ እንዲሆን ቪዲዮን ሼር በማድረግ እንዲተባበሩ እንጠይቃለን። አመሰግናለሁ።